ሰናይነሽ አላማ ያለሽ ቃላቶች አጠሩ በምን ልግለጽሽ? አቤት ጀግንነትሽ ውበትሽ ወይ ማየት አይተው መቀጠል እያዩሽ አንቺ የሆንሽ ወናን ሲያቅታቸው ስያሜ ሰጡሽ። ካላደረደሩ የሌለሽበትን ስም ያወጡልሽ። መመኘት ካልሆነ ከቶ መስሊያሉሽ። አንቺ እኮ ጀግና ነሽ ስንቱን ውጣ ውረድ በትዕግስት ያለፍሽ። ከዚህ ለመድረስሽ የድካትሽ ውጤት ይኸው አኮራሽ። ከምቀኛ ወሬ ከምቀኛ ሴራ እሱ ያርቅሽ። አንድ አምላክ ፈጣሪን ጸጋ ያናፍስሽ። አንድ አምላክ ፈጣሪን ጸጋ ያናፍስሽ። በጣም ለምወደው ለማከብረው ለውድ ወንድሜ ለሀይሚዬ ሸበላ ለሙሽዬ ቅንጥል ነው ይህን ግጥም ያዘጋጀሁት። ግጥሙ ምን ይላል? የእናቱ ቅንጥል የሀይሚ ሸበላ፣ የእናቱ ቅንጥል የሀይሚ ሸበላ፣ የሚዲያ መሪ ቁመት ዘለላ፣ ጉዞ ወደፊት ነው የለም ወደኋላ። የነሀብትሽ ወንድም የነመለ ወንድም የእናቱ ቀብራራ፣ የሀይሚዬ ንጉስ ሸበላው ዘንባላ፣ በራሱ ነው እንጂ በሰው አይመራ። ሀሳብ ተሳክቶ ምኞት ተሳክቶ በቅርብ እናያለን ከፈጣሪ ጋራ። አሁንም አለፍከው ስንቱን ውጣ ውረድ ስንቱንም ተራራ። ጠላቶች ችረፉ ጉድጓድ አትማሱ አትሁኑ ፋራ። ስንቱን ከባድ ችግር ስንቱን ከባድ ጊዜ አልፈውት መጥተዋል ከቅመሙ ጋራ። መቼም አትጥሉት ብትሰቡ ጀምአ ብታጠምሩ ወጥመድ ብታሴሩ ሰራ። እንዴት ተብሎ ነው የሚደረስበት ጉዞ እየጀመረ የሰማይ አሞራ። ልክ እንደዛ በሉት የቅመሟ ንጉስ ቡራዬ ቀብራራ። በላይ ከፍ ከፍ ያድርግህ ሁሌም ወደ ላይ። ደስታህን ነው እንጂ ክፉህን አንይ። የምትዘቀዝቁት የምትሳደቡት ምንም አላዳግም ምቀኝነት እንጂ